ሰላም ሰላም ቤተሰብ እንዴት አደራችሁ? ሰላም አደራችሁ? ትንሽ ጉንፋን ይዞኛል። እንግዲህ ድምጼ ይቅርታ አድርጉልኝ። እንኳን ለስላሴ ዓመታዊ ክብረ በዓል በሰላም በጤና ደረሳችሁ። የእምነቱ ተከታይ የሆናችሁ አብርሃሙ ስላሴ እኛንም ያስቡን። በስደት ያለን ሁላችንም በሰላም ለሀገራችን ለደጃቸው ያውቁን። ዛሬ ትንሽዬ ጸዲቅ እንጋግራለን ማለት ነው። በስላሴ ጸዲቅ ውዶቼ ትንሽዬ ነው የምጋግረው፣ ያው ለራሴ ብቻ ስለሆነ ማንም ስለማይጠቀም ማለት ነው። እና ያው በስደት እያለንም በዚህ ውጣ ውረድ ውስጥም እያለን ያው እግዚአብሔርን ማሰብ ግዴታ ነው። ምክንያቱም ያው እግዚአብሔር ነው እዚህ ያደረሰን ያቆመን፣ እንደ በደላችን እንደ ኃጢአታችን ሳይሆን እንደ ቸርነቱ ነው። እና እግዚአብሔርን ማሰብ ግድ ነው። ባለን ነገር ብናዘክረው ደስ ይላል፣ የእምነቱ ተከታይ የሆኑ ሰዎች ማለት ነው። እና ትንሽዬ እንደዚህ ከረኩ በኋላ ትንሽዬ ካሜራ አደርጋለሁ። በዛም በዛው መሰለኝ ውዶቼ፣ ትንሽዬ ዘይት አደርግበታለሁ። የምትፈልጉም ጨምሩ፣ የማትፈልጉም ችግር የለውም። ባይበዛም ጨምሩ፣ እንደ ፍላጎታችን ነው ውዶቼ። እና ትንሽዬ ጨው አደርጋለሁ። ጨዋችንን ትንሽ እናደርጋለን። ጥቁር አዝሙድ ወዳለሁ፣ ትንሽ ጥቁር አዝሙድ አደርግበታለሁ ማለት ነው። በኋላ ላይም ካቦካም በኋላም ብንጨምረውም ያው እንዲዋሃድ ነው እንጂ ሌላ ነገር አይደለም። እና እዚህ ጋር ዱቄቱ ትንሽ ከፍሬ ስለወጣ ለብ ያለ ውሃ ጨምርበታለሁ ማለት ነው። ዶቼ እንደዚህ ሽት አድርጌዋለሁ። ላላ ብታረጉት አሪፍ ነው። እንትን ዳቦ ስለሆነ እንትን እንዳይል ጥብቅ እንዳይል ውስጡ ላላ ሲል አሪፍ ነው። ላላ አድርጋችሁ ብታወቁት ሽት አድርጉት። እንደዚህ ሽት ጋር ቤተሰብ ሊጤ ኩፍ ብለዋል። እንደውም አይን አወጥቷል። ቆየሁበት መሰለኝ። እዚህ ጋር ትንሽ ሱንያ አለች። ሱንያዋ ግን ትንሽ ከፍ ትላለች። ሊጡ ደግሞ ያው ትንሽ በዛ ያለ ይመስላል። እስቲ እናርገውና አብረን እናያለን። ቤተሰብ ዳቦዬ ሱንያ ላይ አድርጌታለሁ። እንግዲህ ሱንያው ትንሽ በዛ ብሏል፣ ሊጡ ደግሞ አነስ ብሏል። እንግዲህ ምንም ማድረግ አልችልም። ያው ዋናው ለጸዲቅ መሆኑ ነው። እና ሲበስል አሳያችኋለሁ ወዶቼ። ቤተሰቦቼ ዳቦ ይበስላለች እንደምታዋት፣ ያው ትንሽዬ ነች። እንግዲህ ያው ትበቃለች ብቻዬን ስለሆንኩ። እና ወዶቼ ጸበል ቅመሱ። ዝክራችንን ዝክረ አብ ዝክረ ወልድ ዝክረ መንፈስ ቅዱስ ያደርግልን። ወዶቼ ወዳችኋለሁ። መልካም ቀን